ሙሐመድ ሳላህ ቨርሰስ አርነ ስሎት የሊቨርፑል ውስጥ በሌላ መልኩ ደግሞ እየታመሰ ይገኛል። ሰላም ጠፍቷል። ቀድሞም በውጤት መጥፋት በውጤት መበላሸት ከ10 የሊግ ጨዋታዎች 2ን ያሸነፈ ቡድን ውስጥ እንዲህ ባለ የአምናው ሻምፒዮን ሰላም ሊኖር አይችልም። እዚህ ጋር ግን ጉዳዩ ሌላ ይመስላል። አሁን ረቡዕ ምሽት ነገ ምሽት 5 ሰዓት ላይ ኢንተር ሚላን ሊቨርፑልን ያስተናግዳል በዩኤፋ ቻምፒየንስ ሊግ እና ዛሬ በጆን ሌነን ኤርፖርት ወደ ሚላን ለመብረር የሊቨርፑል ተጫዋቾች ልዑካን ቡድኑ አባላት ሲሰባሰቡ ሙሐመድ ሳላህ ሊኖር ይችላል ወይ? አይመስልም። ዛሬ ጠዋት በሊቨርፑል የዕለቱ መርሃ ግብር መሰረት ወደ 5 ሰዓት አካባቢ ሲሆን በእነሱ ሰዓት አቆጣጠር በእኛ እንግዲህ 7:30 8 ሰዓት አካባቢ በአክሳ የልምምድ ማዕከል ተጫዋቾች ሪፖርት ማድረግ አለባቸው። ይሄም ሊጓዙ ነው ወደ ሚላን። በሳንሲሮ ነገ ምሽት ለሚከናወነው ጨዋታ ኢንተርን የሚገጥመው ስብስብ ውስጥ ሙሐመድ ሳላህ ላይኖር ይችላል የሚል ሰፊ ግምት አለ። ባይኖር አይገርመኝም። ቢኖር ደግሞ ሌሎች ጥያቄዎችም ይነሳሉ። እንዴት ነው ከአሰልጣኙ ጋር ዛሬ አይለያን የሚታየው? እንደው እንደ ሰው እንኳን እንደ ባልደረባ እንደ ሰው እንደዚህ አይነቱ ነገር ያሳፍራል። አሰልጣኙ አደባባይ ላይ አስጥቶኛል እያለ ነው። ለጥፋቶች ሁሉ ምክንያት ተደርጌያለሁ እያለ ነው። የሆነ አካል ከሊቨርፑል እንደወጣ ይፈልጋል እያለ ነው። ስም ባይጠቅስም ግልጽ ነው ስለ አሰልጣኙ እያወራን ነው። ሰበብ ተደርጌያለሁ ካለ የራሱን ጥፋት ወደ እኔ ለድፎታል። በሌላ አነጋገር የራሱን ድክመት ወደ እኔ አምጥቶታል። ቡድኑን አሸናፊ ማድረግ ሳይችል ሲቀር እኔን ጥፋተኛ አድርጎኛል፣ ለዛው ለቡድኑ ውድቀት ተጠያቂ ተደርጌያለሁ ነው በሌላ አነጋገር። እንደዚህ ብለን ይሄ ሁሉ አንድምታ በውስጡ አለ ባስተያየቱ። ከሁሉም በላይ ግን እንደው ለመናገር እንኳን ለአንደበት የሚከብደው ከአሰልጣኙ ጋር ግንኙነት የለኝም የሚለው ቃል። ምንም ሪሌሽንሺፕ የለኝም እንዴ! አሰልጣኝ እና ተጫዋች እኮ አለቃና ምንዝር ናቸው። ሙሐመድ ሳላህ በሳምንት 400,000 ፓውንድ ደሞዝ የሚያስገኝለትን ኮንትራት ሊቨርፑል ሰጥቶ ለ2 ዓመት ቆይታውን አራዝሞለታል። የእስከዛሬውን ስኬቱን ማንም ያውቃል። የሊቨርፑል ሌጀንድ ነው። ከታሪካዊ ተጫዋቾች ተርታ ከገባ ቆይቶ በሜርሲሳይድ አንፊልድ እጅግ የሚወደድ የሚከበር በየጨዋታው ጎል ባስቆጠረ ቁጥር የሚዘመርለት ግብፃዊ ነው። ዘ ኢጂፕሽያን ኪንግ ሳላህ እና በትልቅነት ደግሞ ኃላፊነትንም ይጠይቃል። እና አንዳንድ ጊዜ ብስጭት ስትል ባትናገር ይሻላል። ለአንዳንድ ሰው ሲበሳጭ የሚናገረው ለኋላ ይቅርታ አይመችም። ግንኙነታችን ተቋርጧል ማለት ከአለቃይ ጋር እየሰራው አይደለም እኮ ማለት ነው። በዚህ ኢንዱስትሪ ላይ አሰልጣኝ አለቃ ነው፣ ማናጀር ነው። የተጫዋቹ የቡድኑ ማናጀር ማለት ተጫዋቹን ማኔጅ የማድረግ በየጨዋታው ላይ የማሰለፍ ፊትነሱን የመከታተል ድክመቱን እንዲያርም የማሰልጠን ከቡድን ታክቲክና ከጨዋታው ሙሉ ፕላን አንጻር ያለውን ኃላፊነትም የማስረዳት የማሰልጠን ኢንቴግሬት የማድረግ ከስብስቡ ጋር ይሄ ነው ያሰልጣኙ ስራ።